ጋር ምን አወራሽ? እኔ እንደዚህ ምናምን ህፃን ልጅ አይደለሁም እኮ እኔ ትልቅ ሰው ነኝ። ማንም ቢሄድ እኔ ምንም አይመስለኝም። በቃ I don't care. You're right. Everything that you're saying is absolutely 100%. አንድ ሰው እኮ ከአንድ ቦታ ወደ አንድ ቦታ የሚመጣው የተሻለ ነገር ለማግኘት ነው። እዛም የቅናት መንፈስ፣ እዚህም የቅናት መንፈስ፣ እዛም ድብድብ፣ እዚህም ጭቅጭቅ ከሆነ what's the difference? የተሻለ ነገር ለማግኘት እኮ ነው ሰዎች ሌላ ቦታ የሚሄዱት አይደለ? አንድ ሰው ካልተመቸው ደግሞ ኤግዚቱን መጣስ ነው። ምንም ግብ አያስፈልግም። በቃ ስለነበረን ሪሌሽንሺፕ ቴንኪዩ ብለህ መሄድ ነው። እኔም ልክ እንደዛው በቃ አንተዋወቅም። ሚዲያ ላይ ሲወጣ ይረክሳል፣ ነገሮቹ ሌቭል ላይ ይወጣሉ፣ መስተዳደብ ይመጣል፣ ከቤተሰብ ይደረሳል፣ ሌላ ነገር ነው የሚመጣው። ስታፕ በቃ that's it. now block me. okay, I did everything, just block me. I don't need drama. No mommy, ምንም በእውነት ምንም ድራማ ምናምን የለም። እኔ እንደማንም እንደዚህ ደበቅ ሰው ቢሰማ ባይሰማ ምን አገባኝ? 14 አመት የተውኩትን ሪሌሽን የነበረኝን ሪሌሽን እንኳን አጥፍቼዋለሁ። አሁን እኮ ስለሱ እኮ አይደለም። today is like mother's day አይደለ? እና ኧረ ምን mother's day ይታወቃል? የለም እኮ እዚህ አይታወቅም። በእውነት ዛሬ አንድ በቴን ያወጡኛል እንጂ እየመጡ እናታችሁ መሰልኳችሁ እንዴ? እኔ ነው ዛሬ እኮ እንደሰው አንድ ነገር ማርያም እኔ እንደ ሴት ልጅ እንኳን ክፋት በኖረኝ እላለሁ አንዳንዴ። በቃ አንገት ደፍቶ ልጅ ይዞ ምናምን መቀመጥ እንዴት ነው? ሪስፔክት የሚባል ነገር የለም እንዴ? እኔ እንደሌላው ዝም ብዬ ወንበዴ መሆን አለብኝ እንዴ? ቁጭ ብለሽ ሪስፔክት ስታረጊ ያበሻ ሴት ሌባ ናት ይሉሻል። ኦኬ ብለሽ የሆነ ነገር ስታረጊ ሜጃ እንደሌለሽ ትሪት ትደረጋለሽ። ፍቅር ያለበት ሰው ምንድነው የሚያደርግለት ሰው? ፈርስት ኦፍ ኦል ፍቅር ምንድነው ጋይስ? በጧት እኔ የሌለውበት ሌብል ላይ ይወስደኛል እንዴ? በፈጠረክ ኖ ላይክ ኔጋቲቪቲ ነገር እና የማይመችሽ ነገር እነሱን እኔ አልፈልግም። እኔን ካልተመቸኝ ለምን ሰማይ ምድሩ ወይኔ ሰማ አይ ዶንት ኬር። ማሚ የሚመቻትን ነገር ነው የምታረገው። በቃ ደስ የሚላትን ነገር እንትና ሊሰማ 16 ወንድ እኮ ነው የሚቀይሩት ሴቶች። እኔ ምን አገባኝ? ለምን ሶስተኛ ወንድ ሳይመጣም ላይፌ ላይ መጀመሪያ እኔን ሲመቸኝ ነው። ለኔ ኮምፎርታብል ነው በቃ። ይሄ መበሻሸቅ ፍቅር አይደለም። ከመጀመሪያው ሪስፔክት ፈልጌ ነው እኔ ህይወቴ ላይ የወጣው። የባሳላሉ አገርና አትልቀቅ። ሰው በሚሰጠው መጠን ነው ትሪት የሚደረገው። ሪስፔክት ደረጋን ሰው ሪስፔክት እኔ ባሪያ አይደለው ከጉምዝ አልመጣው። ትሪት ሲደረግ በደንብ ነው በሪስፔክት የምደረገው። ይሄ መከፋፈት መበሻሸቅ ምናምን እንደ ፍቅር የምታስቡት ወንዶች አላችሁ። መበሻሸቅ እስና ላም ጋይስ ቶክሲክ። እኔ ወጣለሁኝ ወይኔ አይ ላቭ ዩ በእውነት አንቺ በጣም ደስ አይ ላቭ ዩ ቱ። ዛሬ ቀንሽን እንድረብሽው አልፈልግም። ሙዚቃ ተጫወቺ፣ ጨፍሪ። I'm gonna watch you። እኔ በቃ ህይወቴ ላይ ድራማ ያጣኝ ማለት ምንም ልንገርሽ ሰምቼሻለሁ በብዙ ጊዜ ያለሽበት ዓለም አሁን ፍቅር ላይ ነው። ደስ የሚል ቦታ ነው። ደስ የሚል ቦታ ላይ ነው። ያንቺ ቦታ ላይ ነው መሆን እኔ የምፈልገው። that's it እናንተ that's it እንድረብሽ አረኔ እናቴ እኔ እኮ ማውራት እኮ አልፈልግም ስለራሴ ጋይስ። በቃ በእንደዚህ አይነት ነገር እኮ ነው የሚወጣው ላይ እዛ ላይ ነው በቃ let's go to Jupiter Mars። ከዛ አንዳንድ ሰው ተናዶ ደግሞ ወጥቶ እዚህ ላይ ሲያለቅስ ልክ እንትን ትላላችሁ። በቃ አንዳንድ ሰው እኮ እንደዛ የሚያደርገው ይሄ ለኔ አይገባኝም። በቃ ብዙ ነገር ነው ያደረኩት። ለምንድን ነው በእንደዚህ አይነት ወይ የሚቀየር ነገሩ ብዬ ነው ራሴ ላይ I feel guilty በቃ ይሰማኛል። ከዛ ልክ አንቺ በቃ ያ ሰው ሄዷል ብለሽ የሆነ ቦታ ስትገቢ ሙድ ይዘሽብኝ ነበር እኔ ላይ እንደዚህ ብለሽ ዳን ፑሽ ሚ በቃ that's it። እኔ ሙድም አላስኩም ያስኩትም ነገርም የለኝም። በቃ I love you አይሰራም ብለሽ ሌላ ቦታ ስትሄጂ እስካሁን ሙድ ይዘሽብኝ ነበር። የልጆችሽን አባት ለመመለስ ነው በዚህ ወጥቶ በዚህ ወርዶ ከተተተ እንደ ልጆች አባት አይነት ዘሴም ባህሪ ካለ እቀየስህ በደንብ ነው የምትቀየስህ። ያሟል እንዴ I love you እስካሁን በቁንጅናና በእንትን የምታምኑ ሰዎች አላችሁ እንዴ? እንደዚህ ነው የፈለከው ድራማ እንድሰጥክ ሰጣለሁ በደንብ አድርጌ ከፈለክ። አንድ ሰው ካልፈለገ በቃ ብሎክ ነው ማድረግ ያለበት አንድ ሰው።
እንደ ልጅ ትሪት ያደርጉኛል እንዴ? ማን ሴት ናት እንደዚህ የምትጨቀጨቅ?